ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የጊዮን ድምጽ ቤተሰቦች የዕለቱ ዜናዎችን ይዘንላችሁ ቀርበናል። ወቅታዊና አዳዲስ ዜናዎች እንዲደርሳችሁ ቤቱን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤቱን እንድትቀላቀሉ በአክብሮት እጠይቃለሁ። የአማራ ፋኖ ብሔራዊ ኃይል አፋሕባ በጎጃም ቀጠና ትልቅ ድል መቀዳጀታቸውን ገለጹ። አማራ ብሔራዊ ኃይል ያገዛዙን ወንበር አስጠባቂ አይቀጡ ቅጣት እየቀጡት መሆኑንና ትልቅ ኪሳራም እንደደረሰበት ትልቅ ድልም እየተጎናጸፉ መሆኑን አፋሕባ የጎጃም ቀጠና የሽፈራው ገርባው ብርጌድ የቃል ኪዳን ሻለቃ አባላት ተናገሩ። አማራ ፋኖ ብሔራዊ የጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦር መብረቁ ብርጌድ ከሌሊቱ 10 ሰዓት እስከ 12 ሰዓት ላይ ወጀል ከተማ ላይ ከፍተኛ ውጊያን አድርጓል። በውጊያውም 5 የጥላት ኃይል ሲደመሰስ 4 ቁስለኛ እንዲሁም ደመቀ አያሌው የሚባል የሚኒሻ አባል ገቢ ሲደረግ አንድ ያገዛዙ ወንበር ጠባቂም አብሮ ገቢ መደረጉን ብርጌዱ አሳውቋል። የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና 1ኛ ክፍለ ጦር ቃል አቀባይ ፋኖ ሀብታሙ የሱፍ አሁን ባለው ወቅታዊ ሁኔታ ሰፊ ማብራሪያን ሰጥቷል። እሱም እንዲህ የሚል ነበር። ፋኖ ደክሟል፣ ተበትኗል እየተባለ እንደሚወራው ሳይሆን በተቃራኒው ወታደር እያሰለጠነና እያስመረቀ ኃይሉን እያጠናከረ ይገኛል። ስለሆነም ህዝቡ ማወቅ ያለበት ነገር ቢኖር ከምን ጊዜውም በላይ ወታደሩን እያዘመነና እያጠናከረ የብልጽግናውን ወታደር ለአንድና ለመጨረሻ ጊዜ ከክልሉ ሙሉ በሙሉ ለማስወገድ እየሰራ መሆኑን ፋኖ ሀብታሙ የሱፍ ገልጿል። አክሎም የሃይማኖት አባቶች የአገዛዙ ፈረስ ከመሆን ሊቆጠቡ ይገባል፣ አለበለዚያ የማያዳግም እርምጃ የሚወሰድ መሆኑን አሳውቋል። ተጨማሪ ዝርዝር መረጃ አለ፣ እንከታተለው። የሚታወቀው እኛ ከማውራት በዘለለ በውስጥ መስራት ያለብን ነገር በተግባር እየሰራን እያሳየን ነው። ለዚህ ማሳያዎቹ በዚህ ሳምንት ውስጥ ብቻ በርካታ አንዱን ጠቅሼ ባነሳ በአባ ኮስትር ብርጌድ ሁለት ዙር ኮማንዶችን ማስመረቅ ችሏል። እንደ አማራ ፋኖ ብሔራዊ ኃይል በዚህ ወር በርካታ ኮማንዶችን እያስመረቅን እንገኛለን። እየሰራን ነው የምናሳየው። እንሰለጥናለን፣ እንዋጋለን፣ እንታጠቃለን። በእኛ ልክ ሰርተው ማሳየት፣ በእኛ ልክ ያን ነገር የሚታይ የሚዳሰስ የሚጨበጥ ነገር የምንፈልገው። ስለዚህ እኛ በውስጥ መስራት የሚገባን ነገር እየሰራን ነው። አይደለም ለአማራ ለምስራቅ አፍሪካም አንነት ጋር ተያይዞ የተሻለ ቁመና ያለው በጎረቤት ሀገሮች ሊያስከብር ዳር ድንበር ሊያስከብር ይጠብቅ የሚችል ኃይል ከፍተኛ የሆኑ ኮማንዶዎችን እያስመረቅን ነው በየሂደቱ ማለት ነው። ሁሉም በክፍለ ጦር ደረጃ ቪዲዮዎችን እያሳየ ነው፣ ለህዝባችን እያደረስን ነው። እኛ ጠፋ አጥፍቻቸዋለሁ ሲል በእጥፍ እየበዛን ከሰው ኃይል ከትጥቅ እያንዳንዱን በተግባር እየሰራን ራሳችን እያደራጀን ወደ ተሻለ ከፍታ እየመጣን ያለ ነው። ይሄን ደግሞ በስራ እየሰራን እያሳየን ነው። ከሃይማኖት አባቶች ጋር ተያይዞ እውነት ለመናገር በጣም የሚያሳዝን ዘመን የሚያሳዝን ወቅት ላይ ነው ያለ ነው። ይህን ያክል ቤተክርስቲያን እየፈረሰ እየወደመ በርካታ መስጊዶች እየወደሙ እየተቃጠሉ ባለበት ሰዓት እኔ እውነት ለመናገር በዚህ ደረጃ አባቶችን ለመውቀስ ሞራሉም ስልጣኑም አቅሙም የለኝም። ግን ምድር ላይ የምናየውን ነገር መናገር ግዴታ ስላለብን ነው። እንግዲህ ቢችሉ እንደ አቡነ ጴጥሮስ አለባቸው በርካታ እዛው 4 ኪሎ ውስጥ መንግስት አብይ አህመድ ባለበት በይፋ መስቀላቸውን ይዘው እየተዋጉ እያወገዙ ያሉ ድንቅ አባቶች አሉ፣ ጳጳሶች አሉ። ወረታች ወረድ ስንል ደግሞ የሚጋለቡ የሚሰጣቸውን ትእዛዝ እየፈጸሙ ተቋማትን ለማፍረስ የሃይማኖት ግጭቶችን ለመፍጠር የሚሰሩ እኛን አይወክሉንም። በቅርብም እንዳየናቸው በሲኖዶስ ደረጃ ጥያቄ የሚያቀርቡትን ለአማራ የቆሙትን እንደ እምነት በእምነት ደረጃ እያንዳንዱ የሚተዳደርበት የሚመራበት የራሱ መመሪያና ህግ አለው። ያ ተጥሶ ነው እየተሰራ ያለው አሁን። ስለዚህ እኔ አባቶች በደንብ ቆም ብለው ማሰብ ቢችሉ እውነት በዚህ ዘመን እንደዚህ ሆነን መቀጠል እንችላለን ወይ? ሌላው ቢቀር እንዴት ተቋማት እየወደሙ እየታረዱ እያሉ ቢያንስ እስኪኛ ወታደሩ ሲሆን ንጹሃን እየታረዱ ላሉት የእግዚአብሔርን ቃል የእግዚአብሔርን መስቀል ይዘው ከፈጣሪ በታች እምናምናቸው እንደ ፈጣሪ የምንከተላቸው እኔ በዚህ ልክ ወርዶ ሳይ በጣም አዝኛለሁ እውነት። ስለዚህ ሁሉም ሰው በየዘርፉ መታገል መቻል አለበት።